ይዤላችሁ የቀረብኩት ምስር ዓለም አቀፍ ሀሜተኛዋ ነኝ። ትላንትና ምሽት ከጣሊያን አካባቢ በተሰማው ዜና አንድ ባልና ሚስት እርስ በራስ ባለመስማማታቸው ሀቢባ ፍርድ ቤት በመቅረብ ባልየው ምንሽሩን ቦርጁን አስወጥቶ እንዳሰራ ተናግራለች። ዝርዝሩን የምታቀርበው መሲ ብርጅስቶን ነች። አመሰግናለሁ። ሰላም ጤና ይስጥልኝ። ዝርዝሩን ይዤላችሁ የቀረብኩት መሲ ብርጅስቶን ነኝ። ከዝርዝሩ ጋር አብራችሁ እንድትቆዩ በአክብሮት እጠይቃለሁ። በትላንትና ምሽት ከጣሊያን በመጣው አጀንዳ ወይዘሮ ሀቢባ ፍርድ ቤት ላይ የቀረቡ የግል ተበዳዩ ሊና ተደብድብ ያለው አፍንጫዬን፣ አይኔን ሁሉ በቦክስ አጣሞኝ ደብድቦኛል ብላ ባመጣችው ክስ መሰረት ወይዘሮ ሳራ የተባሉ የደብዳቤ እህት የሆኑት ግለሰብ በመምጣት ብዙ መረጃዎችን ለሕዝቡ አጋርቷል። በግልጸኝነት እንደተናገሩት ከሆነ ወይዘሮ ሳራ አዎ ወንድሜ ሌባ ነው፣ ወንድሜ አጭበርባሪ ነው፣ ወንድሜ ወንበዴ ነው ከወንበዴም በላይ አጭበርባሪና ማጅራት መቺ ነው ብለው 18,000 ሰው ባለበት ላይ ለህዝቡ አጋርተዋል። ተበዳይ ባሉበት ደግሞ በዳይ ነኝ ያለው ደግሞ አቶ ሀጂ በመምጣት አዎ ደብድቤያት አለው እንኳን ብለው ሳያምኑ እኔ አልመቷትም፣ የደበደባት ሌባ ነው፣ ያጣመማት ሌባ ነው፣ አብረን እንሰርቃለን፣ አብረን እንዘርፋለን፣ ገንዘቤ ጥሟቸው ሁሉም አብረውኝ ሲያጫፍሩኝ ነበረ። ገንዘቤ መሰብሰብና ሀገር ልቀይር ነው ስል ግን ሁሉም ተነስተውብኝ የቆየ ፎቶ ይዘው መጥተው ከሰውኛል ሲል በአጽንኦት ተናግሯል። አቶ ሀጂ እንዳሉት ደግሞ ከሆነ አዎ ምንሽሬን አሰርቻለሁ፣ ከሆድ የነበረውን ቦርጬን ወደ እቃዬ በመውሰድ እቃዬ ተልቋል። እቃዬን ወደውትና አፍቅረውት ደግሞ አብረውኝ ሲኖሩ ነበር ብሏል። እቃውን ለምን እንዳሳደሰና እቃው ላይ ሰርጀሪ ለማሰራት ለምን እንደፈለገ እኛ ሀበሾች እቃችን አንሶ ነው ወይ? እኛ ሀበሾች 100 ምናምን ሚሊዮን የሞላ ነው። እቃችን አስተማማኝ በመሆኑ ነው እንጂ የምን እቃ እጥረት ነው? አንተ ከቦርጭ ካስወጥተክ እቃህ ላይ ያደረገው ስብ ድጋሚ ተፈንቅሎ መውጣት አለበት ሲሉ ቲክታክ ላይ ያሉ ኢትዮጵያኖች ወንዶች ቅሬታቸውን እያቀረቡ ነው። ምስል አመሰግናለሁ መስዬ ላስደመጥሽን መረጃ። በዚህ ጉዳይ አንዳንድ ሰዎች አንቺ አካባቢ ያሉት ሰዎች ምን አይነት አስተያየት እየሰጡ ነው ያሉት? እኔ ጋር ያሉትንም በጥቂቱ እነግርሻለሁ። እስኪ ምን እያሉ ነው? አንዳንድ እንደ ቃኘሁትና ዞር ዞር ብዬ እንዳየሁት ከሆነ ምስል አብዛኛው ወንዶች ቁጣ ላይ ነው ያሉት። እኛ ሀበሾች ምን አንሶን ነው እቃችን ላይ የሆዳችን ስብ የሚጨመረው? ይሄ ነገር ህዝቡም ሆነ የኢትዮጵያ መንግስትን በአጽንኦት ሊመለከተው ይገባል በማለት በጣም ቅሬታቸውን እያሰሙ ነው ያሉት። ምስል እንደውም ከጣሊያን አካባቢ ላናግራቸው እንትን ያልኩት አቶ ጉዱ ካሳ እንዲሁም ደግሞ አስቴር ሙሉ የሚባሉ ሰዎችን ለማነጋገር ሞክሬያለሁ። ዝናሽን ከኢትዮጵያም ለማነጋገር ሞክሬ እነሱም እንዳሉኝ እውነተኛ ሀበሾች እቃቸውን የአባቶቻችን እቃ ሲወርድ ሲዋረድ እዚህ የደረሰ ነው፣ እቃችን አንሶ ነው ወይ በማለት የእቃው ላይ በጣም አተኩረው እየሄዱበት ነው ያሉት። ምስር በተመሳሳይ ደግሞ ሴቷስ ብትሆን የተመታችሁ የቆየ ፎቶ ከሆነ አሁን ላይ እንደ አዲስ ወደ ሚዲያ ለምን መጣ? የምንስ አጀንዳ ይዞ ነው ይሄንን ነገር የመጣው? የተዘረፈውን ብርስ እውነት ሲካፈሉ ነበር ወይ? ልጅቷስ አባቷ በሚኖሩበት ከተማ ላይ ከሆነ የተደበደበችው በተደበደበችበት ሰዓት ለእህትና ለወንድም ወይ ለጓደኛ ፎቶ ከመላክ ለአባቷ ግልጽ ሆና ተናግራ ነገሩ በህግ እንዲያዝ እና ልጁም ወንጀለኛው ከዛ ሳይሸሽ እንዲያዝ ለምንድን ያላደረጋችሁ ብለዋል። እንዲሁም ወይዘሮ ሙኒት ዓለም አቀፍ ደላላን ለማግኘት ሞክሬ ነበር። ሳራ ዳጣንም ለማግኘት ሞክሬ ነበር። እነሱ ግን ላገኝ አልቻልኩም። በእኔ አካባቢ ያሉትን አንዳንድ ወንዶች እንዳናገሩ ከሆነ ወንዶች ቅሬታቸውን ሲያሰሙ ወንድ ልጅ ምንሽሩን ሰርጀሪ በማሰራት ሳይሆን ወፍራም እንኳን ቦርጭን ማጥፋት ያለበት ስፖርት በመስራት እና አንዳንድ ነገሮችን በማድረግ ነው እንጂ የቦርጭን ስብ አስወጥቶ ምንሽሩ ላይ ማስጨመር ይሄ ተገቢ አይደለም። የኛ የወንዶችን ስብና ዝቅ የሚያደርግ ስማችንን የሚያጠፋ ተግባር ነውና በዚህ ሊቀጣ ይገባል ሲሉ ቅሬታቸውን አቅርበዋል። አንዳንድ ሴቶችም ለአንዳንድ ሴቶች ማንቂያ ንግግር እያደረጉ ይገኛሉ። ባሎቻችሁንም ወይ የወደፊት ባሌ ይሆናል ብላችሁ የምታገቡትን ወንድ አስመርምራችሁ አይታችሁ ኦሪጂናል ነው ወይ ፌክ ተጨምሮበታል የሚለውን ነገር አጣርታችሁ እንድታገቡ እያሉ መልእክታቸውን አብዛኞቻቸው እያስተላለፉ ይገኛል። መስዬ
ይሄ ተግባር ትክክል አይደለም። የሴቶችን መቀመጫ ማስጨመር ይሄ ምናምን ለትውልዱ የማይጠቅም ነገር እያደረጉ ሰርጀሪ እያደረጉ እርጅናን በመፍራት ፊታቸውን ሲያስወጥሩ ብዙ ነገር እያደረጉ ከፈጣሪያችንም ጋር እኛ ኢትዮጵያውያን እያጣሉን እና ብዙ ነገር እያመጡብን ነው እና እነዚህ ሰዎች በዚህ ከቀጠሉ ሚስማር ማዘነባቸው እኛ ላይ አይቀርምና ከዚህ ድርጊታቸው እንዲቆጠቡ፣ አለበለዚያ ይህንን ነገር ሲያደርጉ ዜግነታቸውን ቀይረው ስማቸውንም ቀይረው የእኛ የሀገራችንን ስም እንዳይጠሩ በአማርኛም እንዳያወሩ እዛው በጀመሩበት ይጨርሱ። እንደዛ አይነት ዜጋ እኛ አንፈልግም። እኛ ንጹህ ትውልድ ዜጋ ፈጣሪውን የሚፈራ ማሳደግ እና ከስራችን ጥሩ ነገር እየያዘ የሚያድግ ትውልድ ነው የምንፈልገው ብለው በጣም ብዙ እናቶች እየተቆጡ ነው። ብዙ አባቶች ቁጣቸውን እያሰሙ ነው እና በዚህ ደረጃ ነው ያለው። እዚህ ያለውም ብዙ ወንዶችን አስቆጥቷል። ምን ያለሻል? ምስር እኔ ጋር በዩናይትድ አረብ ኤምሬት ያገኘኋቸው የመዳም ቅመሞችም ያሉት ይሄ አጀንዳ እኛን አይመለከትም፣ ነገር ግን እቃ ማጠቢያ ይሆነናል፣ ቢቀጥል ጥሩ ነው። ባልየውም ትክክል፣ ተደብዳቢዋም ትክክል፣ እህቱም ትክክል፣ ሀቢባም ትክክል፣ ኮመንታተሮችም ትክክል፣ ሁሉም ትክክል ሲሉ በተደጋጋሚ ኮመንታቸውንም አስተያየታቸውንም ለማየት ሞክሬ ነበር። ዞር ዞር ብዬ እያንዳንዱ ቦታ ላይ በትክክል የተወጠሩ ናቸው ያሉት። ለምንድን ነው ብዬ ከአጅማን አካባቢ አንዲት የመዳም ቅመም አስገብቼ ነበር። እባክሽ መሲ ይሄ አጀንዳ ለእኛ ይጠቅመናል፣ እንዲቆም አታድርጉት፣ ምክንያቱም ረመዳን እያለቀ ነው እና እንደ ማዘናጊያ ነው የምንቆጥረው ብሏል። የመዳም ቅመሞች በጣም ደስታ ላይ ናቸው ያሉት። ምክንያቱም ከዱባይ እና ከቤይሩት ወጥቶ ይሄ አጀንዳ ጣሊያን ገብቷል። ብዙም የአውሮፓና የኢትዮጵያ አጀንዳ ላይ የመዳም ቅመሞች አይሳተፉም። ይሄ አጀንዳ ግን ተመችቷቸው ቁጭ ብለው ነው ያደሩት። ዛሬ ፍጡሩንም ማን እንደሚሰራው አላቅም ብላለች አንዲት የመዳም ቅመም ማለት ነው። ግን ምስር እንደው አንቺ ጋር እንደው እንድትነግርኝና ለህዝቡ እንድታስተላልፊ የምፈልገው ነገር አንዲት ሴት ልጅ አንድ ወንድ ልጅ አንዴ ከመታት ድጋሚ ቤት ውስጥ መቀመጥ አለባት ወይ? የለባትም። ወዲያውኑ አውጥተው ወጣ መናገር ወይንም ከዛ ነገር እራሷን ማግለል ትችላለች። ህግ ያለበት ሀገር ነው። ብዙ ሰውም ቅሬታውን እያሰማ ያለው እሷም ትክክል እንዳልነበረች ነው። ህግ ባለበት ሀገር እንደዚህ ይሄ ሁሉ በደል እስኪደርስባት ድረስ ምን እያደረገች ነው? ድሮ እናቶቻችን ፍቅር በዱላ ይገለጻሉ። አንዳንድ ሴቶች ካልተጠለዙ ፍቅር ያለ አይመስላቸውም የሚል ኮመንቶችም እያየን ነበርና እስኪ እኔ አላምንበትም። የሚያፈቅርሽ ወንድ ይንከባከብሻል፣ ያከብርሻል። ፍቅርን ዓለም ላይ ያለውን ፍቅር በሙሉ ይሰጥሻል እንጂ እየደበደበ ፊትሽን አያበልዝም፣ ጥርስሽን አያወልቅም፣ አካልሽን አያጎልም። ይሄ የተሳሳተ አስተሳሰብ ነው። ይሄ ሰውን ገደል ይዞ የሚገባ አስተሳሰብ ነው። ከዚህ አስተሳሰባችሁ ተቆጠቡ ሴቶች። እናም ደግሞ እንደው በነገርሽ ላይ ህዝቡም ግልጽ እንዲሆንለት ከዚህ በኋላ በጣም በተፈጥሮ እቃቸው ትልልቅ የሆኑ ወንዶች እንኳን ቢያገኙ ሴቶቹ ላይ የሚያደርሰው ተጽዕኖ ምን አለ ብለሽ ታስቢያለሽ? በትላንትናው አጀንዳ ሰርጀሪ ተሰርተህ ነው አይሉም ወይ ሴቶች? ሄጅበት እንደሚመስለኝ ይላሉ፣ ይሳቀቃሉ። ሴት ልጅ እቺ ሴታውን የወጣችው እንደሚመስለኝ ይሄ የሆዱን ቦርጩን አስወጥተው ምንሽሩ ላይ ያስጨመረ ከልክ በላይ በዛባት፣ አልቻለችውም። በግድ አስገድዶ እየደፈረኝ ነው አለች። እንግዲህ ባለቤቷ ሆኖ በዚህ ደረጃ መስዬ እያስገደደ የሚደፍራት ከሆነ ከበፊቱ ይሄ ሰውዬ ምንሽሩን ሲያስጨምር አልቻለችውም። በቃ አልቻለችውም። ለዛ ነው ገብቶሻል? ወንዶች ከዚህ በኋላ አፍ አላቸው ወይ? ሴት ልጅ ቦርጭ አሰርታለች፣ ሜካፕ ተቀብታለች፣ እንዲሁም ደግሞ ጡቷን አሰርታለች ማለት አቅም አላቸው ወይ? ምክንያቱም እነሱም ምንሽራቸውን ወይ ደግሞ ዘነዘናቸውን እያሰሩና እያስወጠሩ ስለሆነ እኔ ካላፈሩ በስተቀር ያላቸው አይመስለኝም። በዚህ ደረጃ እንደ ኩራት ደረተውን ነፍተው ምንሽሬን አሰርቻለሁ፣ አዎ አስጨምሬያለሁ፣ ትልቅ ስለሆነ ነው ከኔ ጋር የቆየችው ወዳው ምናምን እያለ እንደ ጀግንነት የሚያወራውን